ሰላም የዩቲዩብ ተመልካቾቻችን፣ በዛሬው ቱቶሪያል እንዴት ካፕከት ፎር ፒሲ ባክግራውንድ ሪሙቭ እንደምናደርግ እናያለን። ይሄ አሁን ምንድነው የምናደርገው? መጀመሪያ ይሄን ኢሜጅ ነው የምጠቀመው። መጀመሪያ ምንድነው ማደርገው? ይሄኛውን ቢጫውን ኮፒ አደርገዋለሁ። ይሄ ቀዩን ማለት ነው። ራሱን ቪዲዮን ኮፒ አደርገዋለሁ፣ ሁለት አደርገዋለሁ። ከዛ ሁለት ካደረኩት በኋላ እዚች ጋር ተመጡና ደብል አድርጋችሁት ማለት ነው። ደብል ታደርጉታላችሁ። ያው ኮፒ ማድረግ ትችላላችሁ፣ ከላይም ወደ ታች ማምጣት ትችላላችሁ። በፈለጋችሁት መንገድ ሁለት ታደርጉታላችሁ። ከዛ ምንድነው የምናደርግ? የላይኛውን ትነኩትና ከዛ በኋላ ሪሙቭ ባክግራውንድ የሚል አለ። እዚህ ጋር አውቶ ሪሙቭ ምናምን መጠቀም ትችላላችሁ። ያው እሱን ትነካላችሁ። እዛ ራሱ ፕሮሰስ ያደርግና ይጨርስላችኋል። ከዛ ይሄው እንትን ብሎታል፣ አሁን ሪሙቭ አድርጎታል። ሪሙቭ አውቶ ማድረግ ትችላላችሁ በዚህ። ከዛ ይሄን ትነካላችሁ። ለምሳሌ ሳጠፋው ይሄው ቆርጦ አወጣው ማለት ነው። አሁን የታችኛው ባይኖር የለም። ይሄ እንትን ቀይ የለበሰችው ሴት ወጣለች፣ ቆርጦ አውጥቷታል። ይሄን ደልተዋል። ያው ይሄ ምንም አያደርግም። ስለዚህ የላይኛው ቪዲዮ ላይ ባዶ ሆኗል። ከጀርባው ምንም የሚታይ ነገር የለም፣ ባዶ ሆኗል። እሱን ነካዋለሁ። ከዛ ደልተዋለሁ። የላይኛውን ነው የምፈልገው። ይሄው አሁን ባዶ ነው። ጥቁሩ ጀስት የፈለጋችሁትን ባክግራውንድ መክተት ትችላላችሁ። ኢሜጆችን ምናምን ከጀርባው ወይ ቪዲዮ ራሱ ከጀርባ መክተት ትችላላችሁ። ይሄው እንደምታዩት ምንም ሳትጨነቁ ራሱ ሪሙቭ ያደርጋል። ከዛ ይሄኛውን ፎቶ አሁን ልክተተው። ዝም ብዬ እንደ ፎቶ ያስቀመጥኩት ነው። ይሄን ፎቶዬን ይመስላል። ሪሳይዝ አደርገዋለሁ። ከዛ ወደ ጎን ዝም ብዬ ላድርገው፣ ጀስት የሆነ ፋሽን ምናምን እንዲመስል። እዛ ዝም ብላችሁ ይሄን እንደዚህ አድርጋችሁ ፎቶ ከታችሁ እኩል ታረጉትና ይሄው በቃ አሁን ምንም ችግር ሳይኖር ራሱ አውቶማቲካሊ ሪሙቭ አድርጎታል። ከጀርባው ደግሞ ፎቶና ቪዲዮችን መጠቀም ትችላላችሁ። this is how we remove background from CapCut PC version። እና ፒሲ ቨርዥኑ ደግሞ አሪፍ ነው፣ ጸዴ ነው። ከብዙ ቪዲዮ ኤዲቲንግ ሶፍትዌሮች አያንስም። እና CapCut ደግሞ ጸዴ ነው። ያው የዛሬ ይመስል ነበር። ሰብስክራይብ፣ ላይክ አትርሱ። ይመቻችሁ።